የ11 ዓመት የገዛ ልጇን ከአዲሱ ፍቅረኛዋ ጋር በመሆን የገደለችው እናት ገዛ ልጇን የገደለች እናት ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 የሞት ፍርድ ተፈርዶባታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ከሱ ደግሞ የምፈልገው ወንድምነቱ ብቻ ነው የምፈልገውና ሰላሙ አለይኩም ሙአዝን ወንድሜ ፈልገሃለሁ እያለው ነው። አድርሱለት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? 225 አካባቢ ሰብስክራይበሮች እንዴት አላችሁልን? በ5 ቪዲዮ ከ225 በላይ ሰብስክራይበር አግኝቻለሁ። አመሰግናችኋለሁ። ለቤትክ አዲስ ነኝ በርታ ምናምን እያላችሁ ያላችሁ ሰዎች ማለት ነው እጅግ አድርጌ አመሰግናችኋለሁ፣ እወዳችኋለሁ። አሁንም በርቱልኝ፣ ኮሜንታችሁ ያበረታታኛል። ገባችሁ አይደል? እና በተረፈ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ወደ ዛሬ ቪዲዮ እንሂድ። እኔ ከሱ ደግሞ የምፈልገው ወንድምነቱ ብቻ ነው የምፈልገውና ሰላሙ አለይኩም እንዲናችሁ ቤተሰቦች፣ በባለፈው በሰራነው ቪዲዮ ወንድማችንን ከሙአዝ ጋር ለማገናኘት ባደረግነው ጥረት አልተሳካም። ወንድሙም አሁንም አጠገቤ ነው ያለውና እስኪ የሚለን ነገር አለ። አው እንግዲህ ባለፈም ጀምረን ብዙዎቻችን ሼር ለማድረግ የሞከራችሁ ነበረ። እሱም መልስ ሊሰጠን አልቻለም እና እናንተም ብዙዎቻችሁ ሼር እያደረጋችሁ አይመስለኝም። እኔ ከሱ ደግሞ የምፈልገው ወንድምነቱ ብቻ ነው የምፈልገውና ቢያንስ አለው ይበለኝ። እስቲ ድምፁ መስማት ፈልጋለሁ። እውነት ልጅ የሀቢብ ልጅ ነው፣ የሀቢብ ልጅ ነው። ማሻአላ ወላሂ። ግን የምር ከሆነ ማለት ነው አገናኙት። ደግሞ ፊቱ እንዳለ ሁሉ ነገሩ ወንድሙ ነው የሚመስለው። ዋው ማሻአላ። ሙአዝ ቢቤና ሳክላል። ማን ነው እኔ የሚመስለው ወንድም አለ እንዴ? ወላሂ ግን በጣም ነው የሚመሳሰሉት። ወንድም ባይሆን እንኳን አገኘው የአኪራ ወንድም ነው ሙአዝ። የ11 ዓመት የገዛ ልጇን ከአዲሱ ፍቅረኛዋ ጋር በመሆን የገደለችው እናት ዛሬ በድሬዳዋ የፌዴራሉ ከፍተኛ ፍርድ ቤት በሞት እንዲቀጡ ውሳኔ ተላልፎባቸዋል። እናት አዲስ ፍቅረኛ ከያዘች በኋላ ይቺ የ11 ዓመት ታዳጊ ምን አይነት ጉዳት ይደርስባት እንደነበረም ኢንስፔክተር ተመስገን ተሰማን አናግሬያቸዋለሁ። የነገሩኝን ላሰማችሁ። ለሟች ልጅ ያው የእንጀራ አባት ነው የሚሆነው። ከገባ በኋላ ያው ቤት ውስጥ ከባድ ብጥብጥ ነው የተነሳው። ከዛ ፊት ጥሩ ህይወት ነበረ የምትኖረው። ልጆቿን ይዘ ልጆቿን እንድጠላ አደረገችው። በቃ በጣም ትጠላቸው ነበረ። ወንድ ልጅም ነበራት። እሱ እንደውም ትተው ወደ አባቱ ወደ ግርማ አዲስ አበባ ሄደ። እችኛውም በትምህርት በጣም ጎበዝ ልጅ ናት። ቅድስት ሄዳ ነው የምትማረው። አንደኛ ነበረ እንደው ተቆና ሰውየው ከገባ ወዲህ ቤት ውስጥ ሰላም አልነበረም። ትገርፋት ነበር። ከዚህ በፊቱ ባልጋ ማለት አባቷ ጋር ማለት ነው መረጃ ሰጣለች ስለተጠረጠራት ነበር። በጣም ከፍተኛ በደል ይደርስባት ነበር እና አልፎ ተርፎ ከአባቷ ጋር እየተገናኘች ነው በሚል ከዚህ ትምህርት ቤት ከቅድስት ቴሬዛ ትምህርት ቤት አወጣ አዲስ ህይወት የሚባልበት ትምህርት ቤት ውስጥ አስገብታበት እዛ ራሱ ለመማር አልቻለችም። ምክንያቱም ረጅም ከቆየችበት ትምህርት ቤት አውጥታ ነው እዛ አስገበቻትና እናት ከአዲሱ ፍቅረኛዋ ጋር በመሆን የ11 ዓመቷ ታዳጊ ላይ ብዙ ድርጊቶችን ፈጽመዋል። በርበሬ እስከማጠንና የዕለት ተዕለት ድብደባን ጨምሮ። ታዲያ በመጨረሻው ቀን ላይ ደብድበው ህይወቷ እንዲያልፍ ካደረጉ በኋላ መርዝ ነው ጠጥታ ህይወቷ ያለፈው ለማስባል አፏ ላይ ዱቄት የሚመስል ነገር አድርገው ነበርም። የሕክምና ባለሙያዎች ተጠራጥረው ለፖሊስ በሰጡት ጥቆማ መሰረት ጥንዶቹ በቁጥጥር ስር ውለው ዛሬ በሞት እንዲቀጡ ውሳኔ ተላልፎባቸዋል። እንግዲህ በእነዚህ ሰዎች ውሳኔ ተላልፎባቸዋል። ልጅቷ አባትም ወጥቶ መልእክት አስተላልፈዋል። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 አንድ መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 አንድ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 አንድ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር
149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ሕይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። አስባችሁታል? ከዚህ ሰውዬ ጋር ለመሆን ብላ ራሷን ልጅ ገደለች። ምን አይነት ጨካኝ እናት ብትሆን ነው? እንግዲህ እንደሰማችሁት ነው። እጅግ በጣም ያሳዝናል። ለነዚህ ሰዎች ሞት ያንስባቸዋል የምትሉ ሞት እንኳን ከሞት በላይ የሆነ ነገር ቢኖር ሊፈረድባቸው ይገባል። በጣም ነው የሚያሳዝነው። እቺን የመሰለች ቆንጂ ህፃን ልጅ በዚህ ሁኔታ መግደላቸው አስቡት። ኢና ሊላሂ ወኢና ኢለይሂ ራጂዑን። እቺ እዚህ ጋር የምትመለከቷት ልጅ በትላንትናው ዕለት በመቱ ከተማ በኤሌክትሪክ አደጋ ሞታለች የተባለ በጣም ሶሻል ሚዲያ ላይ ፖስት እየተደረገ ነው። በጣም ልብ የሚነካ እንደምታዩት ወጣት ናት። ገና ስንት ነገር ይጠብቀኛል ብላ እያሰበች ሞት ምን ጊዜ እንደሚመጣብን አናቅም። በጣም በሚያሳዝን ሁኔታ እንግዲህ ህይወቷ ማለፍ ችሏል። እጅግ ልብ የሚነካ ነገር ነው ማለት ነው። በእርሶ መጀን አባታችን በእርሶ መጀን እንዳልተባለለት አውሊያው ከከዳው በኋላ ለእስር ስለተዳረገው ጠንቋዩ ታምራት ገለታ ነው የምነግራችሁ ዛሬ። እናም ልብ ብላችሁ አድምጡ። ታምራት ችግር ነበረበት። ታምራት ገለታ በጥንቁልና ከ91 እስከ 99 አካባቢ ነበረ ሲሰራ የነበረው። እናም በ2001 አካባቢ ነበረ ፍርድ ቤት የቀረበው ታምራት ገለታ። እናም እዛ ፍርድ ቤት የወንጀሉን ዝርዝር ብትሰሙት ማለት ነው ስንት ግፍ የሰራ ሰው ነው። ሰልፈር፣ አመድ፣ ጫት ምናምን አብሮ እየቀቀለ ሰዎቹን እንዲጠጡት ያደርጋቸው ነበረ። ይህ የእግሩ እጣቢ ማጠጣት ምናምን እሱ ቀለል ያለ ልማድ ነው። ፖሊስ በወንጀሉ ዙሪያ የሰራው ዶክመንታሪ ካያችሁት በጣም ነው የምትገረሙት። ታምራት ጋር እየሄዱ ሲያፈነድዱ የነበሩ ሰዎች አባታችን እኮ እዚህም እዚያም መሆን ይችላል፣ ማለትም ይሄ ዳዛይን ይባላል ጀርመንኛ መሰለኝ ቃሉ ዳዛይን፣ እዚህም ሆኖ እዚያም መሆን ይችላል ይላሉ። አሁን እዚህ ጋር ልብ ብላችሁ አድምጡ። እኔ ይህንን ነገር ስሰማ አምኛችኋለሁ። መሆን አይችልም እያልኩኝ አይደለም፣ ይችላል። ምክንያቱም አንድ ጠንቋይ ለመሆን የሚዋረሰው አውሊያ አለ ወር ከራማ አለ። ለዚህ አውሊያ ወይም ከራማ ደግሞ ራሱን የቻለ ግብር አለው። የሰው ደም ሊሆን ይችላል፣ የበሬ ሊሆን ይችላል። ልጅ እምቢ ብሏቸው ከመጡ ሴቶች ጋር ይሆናል። ከኔ ጋር ከተኛችሁ መውለድ ትችላላችሁ ብሎ መገናኘትም ሊሆን ይችላል። ከዛ በኋላ ከሱ የተወለደ ልጅ ደግሞ የአእምሮ ዘገምተኛ ይሆናል። ወር ካደገ በኋላ ነውጠኛ ጸበኛ ሰው ይሆናል። ስለዚህ ነገር ማወቅ የምትፈልጉ ከሆነ ባይዞ ጋይስ የመምህር ግርማ ቪዲዮን ማየት ብቻ በቂ ነው። ጠንቋይ ለመሆን መንፈሱ ስለሚያስፈልግ መዋረስ ስለሚያስፈልግ ከወንድ ጋር የሚተኙ ጠንቋዮችም አሉ። ጽንስ ማጨናገፍ ሊሆን ይችላል። ሌላ ብዙ ነገር ነው ያለው። ታሜ ደግሞ እነዚህን ግብሮች በተገቢ ያሟላ ሰው ነበር። እጁ ላይ ሰዎች ሲሞቱበት ይህ ጠንቋይ አይችልም ምናምን ይላል ሰው። ግን ያው ግብር ስለተደረገ ነው ያ ሰው እንደ ግብር ነው የተወሰደው። እኔ የገረመኝ ነገር ደግሞ የሆነ ሰው 52,000 ብር ይቀበለዋል ላዳ ታክሲ ልግዛልህ ብሎ ማለት ነው። ያው ጠንቋይ ቤት እየሄድክ የምታፈነድድ ከሆንክ ግዴታ ብሩ ጠንቋይ ተቀብሎ መባረክ አለበት። በእነሱ ቋንቋ ልባርከው ብሩ ምናምን ይላሉ። መኪናዋም ተገዛች፣ ግን ከነ ሊብሬዋ ገቢ ያደረጋት። ሰውየው ጨለለ። ከዛ በኋላ ከሚስቱ ጋር ማፋቶታል ባይዘው ይሄ ሰውዬ። እና ጋሽ ታምራት ሲታሰር በባንክ አካውንቱ 150,000 ብር ነበር የተገኘበት። አስቡት፣ በዛን ሰዓት እስከ 1 ኪሎ የሚደርስ ወርቅም ተገኝቷል በቤት ውስጥ። ይሄ ሽጉጥ፣ የእጅ ቦምብ፣ ጥይት ምናምን እሱ ያለ ነገር ነው። እስካሁን የነገርኳችሁ ኢንፎርሜሽን ያው ሀቀኝነት ላይኖረው ይችላል ብዬ የተውኩት ነገር ስላለ ነው ያሳጠርኩባችሁ። ባይዘው ግን ያው የኢትዮጵያ ነገር ታውቁታላችሁ። እንደዚህ አይነት ኢንፎርሜሽን ዌብሳይት ላይ አይገኝም። ዶክተር አብይ ወደ ስልጣን ከመጣ በኋላም በምህረት ከፈታቸው ታራሚዎች መካከልም ታምራት ነበረ። ታምራትም የተናገረው ነገር ነበረ። ስንት ጠንቋይ በሞላበት ሀገር እንዴት ነው እኔ የምታሰረው? ስለዚህ ጉዳዩ የዘረኝነት ነው ብሏል። አሁን የት እንዳለ አላቅም። ባይዞ እስኪ የምታውቁ ከሆነ ኮመንት ላይ ጻፉልኝ። ግን ጋሽ ታምራት ጋር ሲመላለሱ የነበሩ አርቲስቶች ነበሩ፣ ታዋቂ ሰዎችም አሉ። በህይወት የሌለ ሰው አልጠራላችሁም፣ አይዟችሁ። ግን አንደኛዋ ፍቅር አዲስ ነበረች። አሁን የማሰማችሁ ዘፈኖች ለታምራት ገለታ በፍቅር አዲስ የተዘፈኑ ዘፈኖች ናቸው። አሁን ደግሞ የማትጠብቁት ማለት ነው ትዕግስት በቀለ ቲጂ። አብዛኞቻችን የምናውቃት አውደ ዓመቱ በሚል ዘፈን ነው። ግን እሱ ዘፈን ለታምራት ገለታ እንደተዘፈነ ታውቃላችሁ? ምንም ማደባበስ አያስፈልገውም ጋይስ። ንስሐ ገብተውም ሊሆን ይችላል፣ ላይፋቸውም ቀይረው ሊሆን ይችላል። ግን በፓስት ላይፋቸው ጥለውት ያለፈ ነገር አለ። እሱን አሻራ ነው እየተናገርኩ ያለሁት፣ ቅር እንዳይላችሁ ብዬ ነው።
በደንብ ካያችሁት ግጥሙ ባይዘወይ የጠንቋይ የሚል ነገር አለው። ፈረስ ከመች ጀምረው ነው ቅቤ የሚያስፈልገው? ይመጣል አጅሬው ስትልስ ማን ነው የሚመጣው? አጅሬው ማን ነው? አያችሁ ጋይስ፣ አንዳንድ ጊዜ እንደዚህ አይነት ዘፈን ስንሰማ ዘፈን በመሰረቱ ኃጢአት ነው የሚባለው እንደዚህ አይነት ግጥም ስለሚጨመርበት ነው። ብቻ የእናንተ ሀሳብ ማወቅ እፈልጋለሁ። ሌሎች ለጋሽ ታምራት የተዘፈኑ ዘፈኖች ካሉ ኮመንት ላይ ጻፉልኝ። ሀበሻ እንደዚህ ጎልጉሎ ከየት ነው እንደዚህ ነገር የሚያወጣው? እኔ እዚህ ላይ ምንም መናገር አልፈልግም። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ደስ ካላችሁ ያለ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ